ብራይተን ከአርሰናል የዋንጫ ፉክክሩ ወሳኝ ጨዋታ። የ29ኛ ሳምንት የእንግሊዝ ፕሪምየር ሊግ ዛሬም ሲቀጥል ብራይተን ከአርሰናል፣ ማንቸስተር ሲቲ ከኖቲንጋም ፎረስት የሚያደርጓቸው ጨዋታዎች ይጠበቃሉ። የሊጉ መሪ አርሰናል ክለባችን ከሁለት ተከታታይ ለንደን ደርቢ ድል በኋላ በአሜክስ ስታዲየም ብራይተንን ይገጥማል። የሰሜን ለንደኑ ክለብ ከብራይተን ጋር ካደረጋቸው የመጨረሻ 5 ጨዋታዎች በ3ቱ ድል አድርገው በሁለቱ አቻ መለያየቱ ይታወቃል። ዛሬም ይህን የበላይነት ለማስጠበቅ ነው እንግዲህ ወደ ሜዳ የሚገባው። አርሰናል በምሽቱ ከ4 ሰዓት በኋላ በሚደረጉ ጨዋታዎች ጥሩ ውጤት እንደሚያስመዘግብ የወጣ መረጃ ደግሞ በተጨማሪነት ያሳያል። መድፈኞቹ ከተጠቀሰው ሰዓት በኋላ ባደረጓቸው 19 የመጨረሻ ጨዋታዎች ሽንፈት አልገባቸውም። ነገር ግን 2026 ከገባ በኋላ ከሊቨርፑል፣ ብሬንትፎርድ እና ወልቭስ ጋር ተጫውተው በአቻ ውጤት ነው ያጠናቀቁት። ብራይተን ከሳምንታት ውጤት አልባ ጉዞ በኋላ 2 ተከታታይ ድሎችን አስመዝግቧል። ዛሬም ለአርሰናል ፈተና ይሆናል ተብሎ ይጠበቃል። በዛሬው ጨዋታ በአርሰናል በኩል ዴክላን ራይስ፣ ቤን ዋይት እና ማርቲን ኦዴጋርድ መግባታቸው ባይረጋገጥም ፍንጮች ግን ተሰምተዋል። ጨዋታው ምሽት 4 ሰዓት ከ30 ላይ ይጀምራል። ስለዚህ ከዚህ ጨዋታ ጋር በተያያዘ የአርሰናልን የቡድን ዜና መግለጫ እንመለከታለን። አብሮነታቸው አይለየን። የአርሰናል የቡድን ዜና መግለጫ። አርቴታ ስለ ሃቨርትዝ፣ ራይስ እና ኦዴጋርድ የሰጠው ወቅታዊ መረጃ እንግዲህ ረቡዕ ምሽት ከብራይተን ጋር ለሚደረገው የፕሪሚየር ሊግ ጨዋታ ዝግጅትን አስመልክቶ ወቅታዊ ሁኔታውን ማክሰኞ 10 ሰዓት ተኩል ላይ በሰጠው ፕሬስ ኮንፈረንስ አጋርቷል። የጨዋታው ሁኔታ እንደሚከተለው ነው። ከሃቨርትዝ እንግዲህ እሁድ ዕለት ቼልሲን 2-1 አርሰናል ባሸነፈበት ጨዋታ ወደ ቡድን የተመለሰ ሲሆን ከጉዳት መልስ የመጀመሪያ ደቂቃዎችን ለማግኘት ተስፋ ማድረጉ ተመልክቷል። አሰልጣኙ የልምምድ ክፍለ ጊዜውን በከፊል ሰርቷል ሲል ነው የተናገረው። ስለዚህ ዝግጁነቱንና ያለበትን ሁኔታ በትዕግስት ጠብቀን ወደ ጨዋታው የሚደርስበትን ሁኔታ እንገመግማለን ሲል ነው ሚካኤል አርቴታ የተናገረው። በሌላ በኩል ሚካኤል አርቴታ ስለ ዴክላን ራይስ ወቅታዊ ሁኔታ ዳሷል። በእሁዱ የለንደን ደርቢ በደረሰበት መጠነኛ ጉዳት ምክንያት ተቀይሮ መውጣቱን አስታውሷል። አርቴታ ዛሬ በጣም የተሻለ ሁኔታ ላይ ነው ብሏል። ለጨዋታው ዝግጁ ይሆናል ብዬ ተስፋ አድርጋለሁም ሲል ነው የገለጸው። በተመሳሳይ ማርቲን ኦዴጋርድን በተመለከተ በሰጠው ሀሳብ በረቡዕ ስብስብ ውስጥ ለመካተት እየተጣረ ሲሆን አሰልጣኙ የተወሰኑ እንቅስቃሴዎችን ለማድረግ ምን ያህል ምቾት እንደሚሰማው ማየት አለብን ብሏል። በተጨማሪም ሌሎችንም ተጫዋቾች ዳሷል። እንግዲህ ቤን ዋይት ነው ሌላኛው ያነሳው ተጫዋች። የቀድሞ ክለቡን ለመግጠም ገና ዝግጁ ባይሆንም ግብ ጠባቂው ዴቪድ ራያ እና ማክስ ዶማን ግን ሙሉ ጤንነት ላይ እንደሚገኙ አረጋግጧል። እንግዲህ እንደምታውቁት ማክስ ዶማን እና ዴቪድ ራያ ልምምድ ሲሰሩ ተመልክተናቸዋል። ራሱም ቤን ዋይትም ጭምር ፎቶዎች በአርሰናል ይፋዊ ገጽ ላይ የወጡ የትላንትና የማክሰኞ ልምምድ ፎቶዎች ማሳያ ናቸው። ስለ ማርቲን ዙቢሜንዲ እና የተጫዋቾች ስልት ፊትነስ አርቴታ አንስቷል። ማርቲን ዙቢሜንዲ በመጀመሪያ የውድድር ዘመን እያሳየ ስላለው ብቃትም ነው የተናገረው። ዙቢሜንዲ በመጀመሪያ የውድድር ዓመቱ ጥሩ የውድድር ዘመን እያሳለፈ ይገኛል ብሏል። ነገር ግን በጨዋታዎች ብዛትና በጉዳቶች ምክንያት የአካል ብቃቱን በጥንቃቄ መያዝ እንደሚያስፈልግ ነው ሚኬል አርቴታ አክሎ የገለጸው። በክለብና በብሔራዊ ቡድን ጨዋታዎች ብዛት ምክንያት የተጫዋቾችን ሁኔታ መከታተል አስፈላጊ መሆኑንም አሰልጣኙ አሳስቧል። በተለይም በመጋቢት ወር የብሔራዊ ቡድን ጨዋታዎችና ተከታዩ የዓለም ዋንጫ መኖሩ የተጫዋቾች የጨዋታ ጫና ከዚህ ቀደም የነበሩ ክብረ ወሰኖችን ሁሉ እንደሚሰብር ጠቁሟል። የነዚህ የብሔራዊ ቡድን የጥሎ ማለፍ ጨዋታዎች፣ የወዳጅነት ጨዋታዎች ብሎም የመጪው የፊፋ የዓለም ዋንጫ መኖሩ በተጨማሪም ደግሞ የዚህ የሀገር ውስጥ የአውሮፓ ቻምፒየንስ ሊግ ውድድሮች የእንግሊዝ ፕሪሚየር ሊግ ላይ ለምሳሌ ማርቲን ዙቢሜንዲ በፕሪሚየር ሊጉ ይጫወታል። በኤፍኤ ካፕ፣ በካራባኦ ካፕ ከሲቲ ለዋንጫ ፍጻሜ ደርሷል። በቻምፒየንስ ሊግ ይጫወታል። እንደገና ብሔራዊ ቡድኑንም ወክሎ በዓለም ዋንጫ የሚጫወት ከሆነ እያንዳንዱ ተጫዋች በዚህ መጠን ጨዋታ የሚያደርግ ከሆነ ክብረ ወሰን ያልፋል። ተጫዋቾች መጫወት ከሚገባቸው የአካል እና የአእምሮ አቅማቸው መቻል ከሚችለው አቅም በላይ የሆነ ጫና እየደረሰባቸው ይገኛል ሲል ነው ሚካኤል አርቴታ የተናገረው። ይህንን ከረጅም ዓመታት በፊት ቬንገር የናሽናል ትሪት ይሉታል ወይም ናሽናል ቲም ዲዚዝ ሲሉት እንሰማለን፣ በሽታ ሲሉት ይገለጻል። በዚህ ለብሔራዊ ቡድን በሚደረጉ ጨዋታዎች ጫና ምክንያት የሚደርሱ ጉዳቶችን፣ ተጫዋቾች የሚያገኛቸውን አእምሯዊና ስነልቦናዊ ጉዳት ጫናዎችን በሚያሳስብ ሁኔታ ይገልጹ ነበር አሰልጣኝ አርሰን ቬንገር እና ሚኬል አርቴታም ይህንን የእሳቸውን ሀሳብ የቀድሞ አሰልጣኙ የተጋራ አስተያየት ነው የሰጠው። ምክንያቱም አሁን ማርቲን ዙቢሜንዲ በጫናዎች ምክንያት ከጨዋታ ጨዋታ እየዛለ እየተመለከት ነው እና በቀደም በቸልሲ ጨዋታ ዝለቱ ጎልቶ ታይቷል። ከዚህ አንጻር ስለሱ የሰጡ አስተያየት ገና የብሔራዊ ቡድን ጨዋታ አለ ብሎም የዓለም ዋንጫ ግጥሚያ አለ። ስለዚህም ተጫዋቹ ምናልባትም የሱን መሰል ተጫዋቾች ክብረ ወሰን ሊያልፉ ይችላሉ፣ ሪከርድ የሆነ ቁጥርን በአንድ ዓመት መጫወት ከሚገባቸው በላይ ጉልበትና ጫና ውስጥ እንዲገቡ እየሆነ ይገኛል ሲል ነው ሚኬል አርቴታ በፕሬስ ኮንፈረንሱ ያነሳው ሀሳብ ማለት ነው።
ቀጥሎ ደግሞ የቡድን ዝግጅትና የታክቲክ ሁኔታዎችን እናያለን። አብሮነታችሁ በድጋሚ ያለየን። ከአርሰናል የመረጃ ቻናል ጋር ሁልጊዜም አብራችሁ ቆዩ። አርሰናል ኢንፎርሜሽን፣ አርሰናል መረጃ በቲክቶክ እና ዩቲዩብ ላይ ይገኛል። አርሰናል ኢንፎ ብላችሁ ሰርች ብታደርጉ፣ አርሰናል መረጃ ብላችሁ ሰርች ብታደርጉ ታገኙናላችሁ። የሚኬል አርቴታው ቡድን የአርሰናል የዝግጅትና የታክቲክ ሁኔታዎች ታዲያ ምን ይመስላሉ? በዚህ በብራይተን ጨዋታ በፊት የዝግጅት ጊዜ ማነስ አንዱ ነው። እንግዲህ ከብራይተን ጨዋታ ጋር ተያይዞ የሚነሳው ቡድኑ ከእሁዱ የለንደን ደርቢ በኋላ ለብራይተኑ ጨዋታ ለመዘጋጀት እንግዲህ የነበረው 2 ቀን ብቻ ነው ያለው። 2 ቀን ብቻ ነው እንደምታውቁት። በዚህ ምክንያት የተጫዋቾችን የአካል ብቃት በጥንቃቄ የመያዝ ማኔጅ እና መከታተል የዝግጅቱ ዋና አካል ሆኗል። የተጫዋቾች መለዋወጥ ደግሞ ሌላኛው ጉዳይ ነው። እንደ ማርቲን ዙቢሜንዲ ያሉ ተጫዋቾች በቡድኑ ውስጥ ባሉ ጉዳቶችና በጨዋታ ብዛት ምክንያት ከፍተኛ ጫና ውስጥ ይገኛሉ። አሰልጣኙም የዙቢሜንዲን የአካል ብቃት ሁኔታ መቆጣጠር አስፈላጊ መሆኑን ነው በፕሬስ ኮንፈረንሱ ያነሳው። የተጫዋቾች ዝግጁነት ምርመራ ደግሞ ከዚህ ጋር የተያይዞ የሚነሳ ነው። ካይ ሃቨርትዝ እና ማርቲን ኦዴጋርድ በጨዋታው ላይ ለመሳተፍ የአካል ብቃት ሙከራ ውጤታቸው መጠበቅ ግድ ይላል። በተለይም ኦዴጋርድ የተወሰኑ የታክቲክ እንቅስቃሴዎችን ለማድረግ ምን ያህል ምቾት እንደሚሰማው ይታያል ሲል ነው አርቴታ የገለጸው። የተከላካይ ክፍል ለውጦችን በተመለከተ ደግሞ ቤን ዋይት የቀድሞ ክለቡን ለመቅጠም ባለመቻሉ አርቴታ በተከላካይ መስመሩ ላይ የግድ ለውጥ ማድረግ እንደሚኖርበት አመልክቷል። ሆኖም ዴቪድ ራያ በአንጻሩ ለጨዋታው ዝግጁ መሆኑን ከቡድኑ ጥንካሬ አንጻር አንስቷል። የረጅም ጊዜ ስጋቶች እንግዲህ በአርሰናል ቤት የጨዋታ ብዛት ነው። ተጫዋቾች በክለብና ብሔራዊ ቡድን በተለይም በመጋቢትና በዓለም ዋንጫ ጨዋታ የሚያደርጓቸው ጨዋታዎች ከዚህ ቀደም የነበሩ ክብረ ወሰኖችን የሚሻገሩ ስለሆኑ ይህ ጫና የቡድኑ የታክቲክ ምርጫና በተጫዋቾች አጠቃቀም ላይ ተጽዕኖ ሊያሳድር እንደሚችል ይጠበቃል። ነገር ግን አርሰናል በተለይም አሁን ከዚህ የኤፍኤ ካፕ የቅዳሜና እሁድ ጨዋታ በኋላ በሚኖሩት ጊዜያት በየ10 ቀኑ አንድ ጨዋታ ገፋ ቢሉ ላይ ጨዋታ የሚያደርግበት ሰፊ የረፍት ጊዜ ያገኛል። ከዚህ ጋር በተያያዘ ምናልባትም በሮቴሽን የቡድኑን ጥልቀት ሊጠቀምበት ይችላል። እነ ካይ ሃቨርትዝን እነ ክርስቲያን ኖርጋርድን፣ ማልታይድ ሉዊስ ስኬሊን ሌሎቹንም አሰልፎ በቋሚነት የማያስጀምራቸውን ተጫዋቾች የመጠቀም እድሉ ሰፊ የሆነ ነው። ማዱዌኬ፣ ማርቲን፣ ገብርኤል ማርቲኔሊ፣ የክርስቲያን ሞስኬራ በተጨማሪም ሌሎቹም የአርሰናል እነ ቤን ዋይት በቀኝና በግራ የሚጀምሩ ተጫዋቾች፣ በፊት መስመር ላይ እነ ገብርኤል ጄሱስ፣ ካይ ሃቨርትዝ ራሱ አለ። ስለዚህ እነዚህን ተጫዋቾች ምርጫ አሪዛባላጋንም ቀይሮ የማስገባት እድል አለው። እንደምታውቁት አርሰናል ቤንቹ ራሱ አንድ ቡድን የሚሆን ስብስብ ነው እና ትልቅ ቡድን የሚፈጥር ስብስብ ነው። ስለዚህ አርሰናል በዚህ ረገድ ያሳየው ብቃት በዘንድሮ ውድድር ዓመት የባሰ እንዲጠናከር ላይ ሊያስችል ይችላል። ከዚህ በኋላ የሚኖሩት በየ10 ጨዋታ አንድና ከዛ 2 እና 1 ጨዋታዎችን የማድረግ እድሉ ማለት ነው እና ስለዚህ የአርሰናል የዚህ የእንግሊዝ ፕሪሚየር ሊግ የተጫዋቾች የታክቲክ እና የቴክኒክ ለውጥን ከቡድን ጥልቀቱ አንጻር ለማሻሻል እንደሚሰራ ይጠበቃል። ይህ አርሰናል በውድድር ዓመቱ በተለይም በማዕዘን ምት ያስቆጠራቸው ግቦች ደግሞ ሌላኛው የአሸናፊነቱ መሰረት ናቸው። ቀጥሎ ደግሞ የማዕዘን ምት ስታቲስቲክስን ነው የምናየው በአርሰናል ቤት ማለት ነው። በድጋሚ አጋርነታችሁ አብሮነታችሁ አይለየን። የአርሰናል ቤት የማዕዘን ምት ስታቲስቲክስ። አርሰናል በዚህ የውድድር ዓመት 2 ታሪካዊ ሪኮርዶችን አስመዝግቧል። በተለይም በቼልሲ ጨዋታ የሊጉ ከፍተኛ የማዕዘን ግብ አስቆጣሪ ሆኗል። በ16 ጎሎችን በማስቆጠር የፕሪሚየር ሊግ የጋራ ሪከርድን የያዘው በተለይም በዚህ ውድድር ዘመን ለ9ኛ ጊዜ ከማዕዘን ምት ቀዳሚ መሆኑ ይታወቃል። ቀድሞ ግቦችን በማስቆጠር ከማዕዘን ምት 9 የአሸናፊነት ጎሎችንም በማስቆጠር ማንቸስተር ዩናይትድ በ2012-13 የነበረውን 8 ጎሎች ሪከርድ ነው አርሰናል መስበር የቻለው። በዚህ እንግዲህ አንዱ የሚነሳው ከሴት ፒክስ አንጻር የአርሰናል ተጫዋቾች አካላዊ ብቃት ፊዚካል ሜትሪክስ ነው። ቡድኑ ከቼልሲ በበለጠ ጉልበትና ፍጥነት መጫወቱ ቁጥሮች ያሳያሉ። በተለይም በቼልሲ ጨዋታ አርሰናል ከቼልሲ በአጠቃላይ በ7.59 ኪሎ ሜትር ብልጫ እንደነበረው ግልጽ ነው። ማርቲን ዙቢሜንዲ በዚህ ጨዋታ 11.3 ኪሎ ሜትር በመሸፈን የቡድኑ ከፍተኛው ነበርና ገብርኤል ማርቲኔሊም ተቀይሮ በመግባት 35.80 ኪሎ ሜትር በሰዓት በፍጥነት በመሮጥ የጨዋታውን እንቅስቃሴ መቀየሩ ይታወቃል። የቡካዮ ሳካ ተጽዕኖ በየጨዋታው እያደገ እንደተመለከትነው ነው። በተለይም ፊርማውን ካከናወነ በኋላ አንደኛው እንግዲህ የቼልሲ ጨዋታ ላይ የሚነሳ ነው። ሳካ ጎል ባያስቆጥርም በበርካታ መለኪያዎች ጥሩ ነበረ። 4 የጎል ዕድሎችን መፍጠር ችሎ ነበረ። በተቃራኒ ቡድን 20 ኳሶችን በማቀበል አንደኛ ተጽዕኖ ነበረው። 6 ጊዜ ኳስ በመንጠቅና 6 ንቅንቆችን ዱዌሎችን በማሸነፍ በግንባር ቀደምትነት ተጠቃሽ ነው። ዴቪድ ራያንም እንግዲህ በዚህ ብቃቱ ተመልክተነዋል።
ራያ ቡድኑ ከሽንፈት ያዳነው ሁለተኛ ወሳኝ አጋጣሚዎች ነበሩት። የመጀመሪያው ዴክላን ራይስ ነው። በስህተት ወደ ገዛ ጎል የመራውን ኳስ በሚገርም ቅልጥፍና አድኖታል። ሁለተኛው ደግሞ በጨዋታው መጠናቀቂያ በአሌሃንድሮ ጋርናቾ የተመታውን አደገኛ ኳስ ወደ ውጭ በማውጣት እንግዲህ ታድጓል። በዚህ ረገድ አርሰናል ከቆሙ ኳሶች ውጪም ይህንን የዚህ የመከላከል ብቃቱም አስደናቂ ነው። በቆም ኳስ ደግሞ በያዝነው የውድድር ዓመት 2026-25 የውድድር ዓመት 16 ግቦችን በማስቆጠር አርሰናል ለሌሎች ቡድኖች የታክቲክ ፈተናነቱን እንግዲህ በተግባር እያረጋገጠ ይገኛል። እንደምታውቁት አርሰናል በዚህ ጨዋታ ግምት ያስተላለፉ ምን ሊሆን ይችላል ነው በመጨረሻ የምናነሳው። ግብ ጠባቂ ዴቪድ ራያ እንደሚሆን ይጠበቃል። ሙሉ ጤንነት ላይ ስለሚገኝ በቋሚነት ይሰልፋል ተብሎ ይጠበቃል። ተከላካይ ቤን ዋይት የቀድሞ ክለቡን ለመቅጠም ዝግጁ ስላልሆነ በአሰላለፍ ውስጥ የሚካተት አይመስልም። ስለዚህ ወጣቱ ማክስ ዳውማን ግን ለጨዋታው ብቁ ሊሆን ይችላል። ሆኖም ግን በዛ ጨዋታ ላይ በቋሚነት የሚሰለፉት በተከላካይ በኩል ዩሊያን ቲምበር፣ ገብርኤል ማጋሌዥ እና ዊሊያም ሳሊባ ብሎም ፔሮ ሂንካፔ ናቸው። በመካከለኛው ክፍል ላይ ዴክላን ራይስ ከደረሰበት መጠነኛ ጉዳት አገግሞ ለጨዋታው ዝግጁ እንደሚሆን ተስፋ ተጥሎበታል። ማርቲን ዙቢሜንዲም በመጀመሪያ ውድድር ዘመን ድንቅ ብቃት እያሳየ ቢሆንም በጨዋታ ብዛት ምክንያት የአካል ብቃቱ ክትትል ተደርጎለት ሊሰለፍ እንደሚችል ይጠበቃል። ማርቲን ኦዴጋርድ በበኩሉ በስብስብ ውስጥ ለመካተት ጥረት እየተደረገ ነው። እንቅስቃሴዎች ለማድረግ ያለው ምቾት አስተውለናል። አጥቂ ላይ ካይ ሃቨርትዝ እንደሚኖር ቤንች ላይ ይጠበቃል። ነገር ግን በጨዋታው ላይ ቪክቶር ዮኬሬሽ፣ ቡካዮ ሳካ እና ምናልባትም ማርቲኔሊ ወይም ኑኖ ማዱዌኬ ሊሰለፉ ይችላሉ። ሊያንድሮ ትሮሳርድ ግን ባሳለፍነው ጨዋታ ያሳየው ዝቅ ማለት ላያሰልፉ ይችላል። በቼልሲ ጨዋታ ላይ የተመለከትነው አቋም በሊያንድሮ ትሮሳርድ በኩል እምብዛም አስደሳች አልነበረም እና በመጨረሻም ቁልፍ ስታቲስቲካዊ መረጃዎችን እናነሳና በአጠቃላይ የዛሬውን የዚህ የቅድመ ጨዋታ ዳሰሳችንን እንቋጫለን። የጨዋታ ጫና ነው እንግዲህ ተጫዋቾች በክለብና በብሔራዊ ቡድን በሚያደርገው ጨዋታዎች ብዛት ምክንያት የቆየ ክብረ ወሰንን የሚሰብሩ ስለሆነም አርሰናል የተጫዋቾችን ጫናና የቡድኑን የጥልቀት ተጠቅሞ ምናልባትም ቤንች ላይ የሚያስቀምጣቸው እነ ማዱዌኬን፣ እነ ካይ ሃቨርትዝን፣ ገብርኤል ጄሱስን እና ሌሎቹንም የአርሰናል የነ ክርስቲያን ኖርጋርድን በእነ ማርቲን ዙቢሜንዲ በመተካት የዚህን ጨዋታ የጨዋታ ቅርጽ በመቀየር የአሸናፊነት እድሉን ወደ ራሱ ሊወስድ የሚችልበት ሰፊ እድል አለ። ማታ 4 ሰዓት ተኩል ጨዋታው ይጀምራል። እንድትከታተሉ ግብዣችን ነው። አርሰናል መረጃን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። ሰላም።